መስፈርት አላሟላሽም ተብላ ከቤተሰቦቿ የተባረረች ፕላኔት እንዳለች ታውቁ ነበር? ይህች ያሳዛኟ ፕላኔት እንግዲህ ፕሉቶ ናት። ብዙ ሰው አሁንም ፕሉቶ በፕላኔት ውስጥ እንደተካተተች አድርጎ ያስባል። ነገር ግን ተሰርዛለች። እንደ ኤሮፓውያን አቆጣጠር በ2006 ሳይንቲስቶች ፕሉቶ በጣም ትንሽ ስለሆነች ድውይ ወይም ደግሞ ድዋርፍ ፕላኔት የሚል ስያሜ ሰጥተዋታል። ግን ደግሞ የተሰረዘችው በሌላ ምክንያት ነው። አንድ ፕላኔት ለመባል 3 መስፈርቶችን ማሟላት አለበት። ከ3ቱም መስፈርቶች መሃል ግን ፕሉቶ ያላሟላችው አንዱን መስፈርት ብቻ ነበር። እነዚህ መስፈርቶች አንደኛ፣ አንድ ፕላኔት ለመባል ክብ መሆን አለበት። ፕሉቶ ክብ ናት፣ ይሄንን መስፈርት አልፋለች። ሁለተኛ፣ አንድ ፕላኔት ለመባል ፀሐይን መዞር አለባት። ይሄንንም መስፈርት ፕሉቶ አልፋለች። ሶስተኛው መስፈርት ፕሉቶ የወደቀችበት መስፈርት አንድ ፕላኔት ለመባል በመንገዱ ላይ ያሉትን ትንንሽ ድንጋዮች በስበቱ ጠርጎ አካባቢውን ማጽዳት አለበት። ፕሉቶ የወደቀችበት መስፈርት ይሄኛው መስፈርት ነው። ፕሉቶ በጣም ትንሽ ስለሆነች እና ስበት ስለሌላት በአካባቢዋ ያሉትን ድንጋዮች ጠርጋ ማጽዳት ስላልቻለች ከፕላኔትነት ተሰርዛለች ማለት ነው። ባጭሩ ቤትሽን አታጸጂም ተብላ ከቤተሰቦቿ ተሰናብታለች ማለት ነው። በጣም የሚገርመው ፕሉቶ ከፕላኔትነት ተሰርዛ እንኳን እስከ ዛሬ ፀሐይን አንድ ጊዜ እንኳን ዞራ አልጨረሰችም። ፀሐይን አንድ ጊዜ ዞራ ለመጨረስም 248 የምድር ዓመታትን ይፈጅባታል። ፕሉቶ ትንሽ ከመሆኗ የተነሳ ከጨረቃ እንኳን ያነሰች ናት። ሌላው የፕሉቶ ገጽታ ላይ በበረዶ የተሰራ የልብ ቅርጽ አለ። ፕሉቶ ከፀሐይ በጣም ሩቅ ስለሆነች እሷ ላይ ቆመን ፀሐይን ብናያት ልክ እንደ አንዲት ደማቅ ኮከብ እንጂ እንደ ትልቅ ፀሐይ አትታይም። ይቺ ትንሽዬ ፕላኔት እንግዲህ ከፕላኔትነት ተሰርዛ እንኳን እስካሁን ፀሐይን መዞር አለማቆሟ እንግዲህ በጣም የሚገርም ክስተት ነው። እንደዚህ አይነት አስተማሪና አዝናኝ ቪዲዮዎች እንዲደርሷችሁ ፎሎ፣ ላይክ እና ኮሜንት ማድረጋችሁን አትርሱ። በቀጣይ ቪዲዮ እንገናኛለን።